الله وعلى بركة الله ولا حول ولا قوة إلا بالله ولا نعبد إلا إياه والصلاة والسلام على خير خلق الله يا قوم سلام الله عليكم ورحمته وبركاته فإني قريب أني قربنا ميلو بروغرام لي እንገኛለን الله ለባሮቹ ቅርብ ነው የለመኑትን ይቀበላል ተማጽኗቸውን ያዳምጣል قد سمع الله አዳማጭ ብሶታችን አዳማጭ ተመልካች ጌታ ነው ሁሌ እንማጸነዋለን እሱም እሺ ይለናል ይቀበለናል ግን አንዳንዴ ዱዓችን ሊዘገይ አለም ተቀባይነት ያጣል ይመስለን ይችላል ሚስጥሩ ምንድነው መልሱን ከታላቁ ኢማም ኢብራሂም ኢብኑ አድሃም ከርሳቸው እስኪ እንስማው ይታላቅ ሰለፍ አንዴ በስራ በሚባል ሀገር ሲያልፉ ያሆኑ ኢራቅ አካባቢ መሆኑ ነው ህዝቦች ጠየቋቸው ገበያ ላይ ነው ትልቅ የአላህ ባሪያ ሷሊህ ዓሊም ናቸው አስቆማቸው ያ አባ ኢስሐቅ የኢስሐቅ አባት ወይ አሏቸው ማለና ندعو الله منذ دهر ለአመታት አላህን ለምነው ግን አላህ አልተቀበለንም ዱዓችን ለምነው ጠብ ያላለው አሏቸው قال ኢብራሂም ኢብኑ አድሃም መልስ ሰጡ ለኛም የሚገባ መልስ ነው ለምን መሰላችሁ በ10 ነገር ልቦቻችሁ ሞተ እንዴት አላህ ይቀበላችሁ 10ን ነገር ለማዳመጥ ሁሎችም አፍጠው ተመለከቱ እነዚህ 10ዎቹ ምንድናቸው የመጀመሪያ عرفتم الله فلم تؤدوا حقه الله አወቃችሁት ጌትነቱን ሐቁን ግን አልሞላችሁም ያዘዛችሁ በትግር አልሞላችሁም አልተገበራችሁም ሁለተኛው قرأتم القرآن قرآنን ቀራችሁ አነበባችሁ فلم تعملوا به በቁርአን ግን እየሰራችሁ አይደለም አዎ ቀርዋለን የተገበርነው ነው وكان الرسول خلقه القرآن ነብዩ ሰለላሁ ዐለይሂ ወሰለም አخلاቃቸው ቁርአን ነበር ማለት ያዘዘውን ይተገብራሉ ከከለከለው ይርቃሉ ሶስተኛ زعمتم أنكم تحبون رسول الله ملكتኛው እንደምትወዱ ሁሌ ትናዘዛላችሁ ትነገራላችሁ وتركتم سنته ፈለጋቸውን ሱናቸውን ግን ሸሽታችኋል ሰርጋችሁ ዘፈን ነው ለቅሷችሁ አይታ ነው የጎረቤት ሐቅ የለም የቤተ ዘመድ ሐቅ የለም ዳዕዋ ላይ ስነ ምግባር የለም ዳዕዋ ላይ ሱናቸው የለም ምናልባት ብዙ ሰው የነብዩ ሱና ሲባል ውጫዊ ገጽታ ላይ አእምሮ ውስጥ ብልጭ የሚልበት ሰው አለ ጺም ማሳደግ ሱሪ ማሳጠር እነዚህ ከሱናዎቹ አንዱ ናቸው የነብዩ ሱና ከዚህ የገዘፈ ነው ህይወትን የኖሩበት ፈለግ ማለት ነው ህዝብ ጋር የኖሩበት ማህበራዊ ህይወታቸው የዳዕዋ ህይወታቸው የጎረቤት ጋር የነበራቸው ትዳር ጋር የነበራቸው አቅዋሉሁ ወአፍዓሉ ንግግራቸው ድርጊቶቻቸው የነብዩ ሱና ናቸው ነብዩን እንወዳለን አላችሁ ከሱናቸው ርቃችኋል ከህይወት ዘይቤያቸው ከህይወት ፍልስፍናቸው ርቃችኋል ሶስተኛው ይሄ ነው ችግሩ ከዳዕዋ ዱዓችሁ ከተቀባይነት ያገደው አራተኛ وقلتم ብላችሁ አላችሁ ان الشيطان عدو لكم ሸይጣን እኮ ጠላታችን ነው አላችሁ ووافقتم ከርሱ ጋር ናችሁ ግን ያላችሁ በርሱ መንገድ ነው እየተጓዛችሁ ያላችሁት بئس للظالمين بدلا አምስተኛ اكلتم نعم الله يا الله ጸጋ እየተመገባችሁ فلم تؤدوا حقها شكرها ጸጋውን ግን አላመሰገናችሁት አምስተኛ قلتم ብላችሁ አላችሁ ان الجنه حق جنة እውነት ነው አላችሁ فلم تعملوا لها ለርሷ ግን እየሰራችሁ አይደለም وقلتم ሰባተኛ ብላችሁ አላችሁ ان النار حق ሳት እውነት ነው አላችሁ جهنم እንዳለ አምናችኋል ከርሱ ግን እየሸሻችሁ አይደለም ስምንተኛ قلتم ان الموت حق ሞት እውነት ነው ብላችኋል ለሞት ግን እየተዘጋጃችሁ አይደለም ዘጠነኛ دفنتم موتاكم موتانا የሞቱባችሁን ዘመዶቻችሁን ቀበራችሁ فلم تتعظوا بهم በእነሱ ግን አትገሰጹ ዘጠነኛው ያገዳችሁ ይሄ ሞት ተረስቷል የዱንያ ፍቅር ነው ሰውን ቀብረን እዛው ላይ ስለ ውርስ ነው ምናው አስረኛ استيقظتم من نومكم كنقلفاችሁ ተነስታችሁ اشتغلتم بعيوب الناس
በሰው ነውር ቢዚ ሆናችሁ ወነሲቱም ዑዩበኩም የራሳችሁን ክፍተት ረሳችሁ አይባችሁን ጉድለታችሁን ረሳችሁ መጠቁሙት ወደ ሰው በተለይ የዘመኑ ትልቁ በሽታ ይሄ ነው የሰው ስተት ማሳደድ የሰው ነውር መፈልፈል እርሱን አሳንሶ ለማቅረብ መጣር በዳዕዋው ህይወት ላይ ፓፓራዚስ እንደሚባሉት ይሄ አጥማጅ ፎቶ አንሺዎች የሰው ሚስቴክ ከተገኘች ጣሩ ቢሃ ፈራሐን ደስታ ነው ፌስቡክ ላይ ትለጠፋለች ይሄ እንትና ሱብሃንአላህ ከንቀልፋችሁ ተነሳችሁ የራሳችሁን አይብ ረስታችሁ በሰው አይብ ቢዚ ሆናችሁ አላህ እንዴት ዱዓችሁን ይቀበላችሁ ሰው የሚያወራው ስለሌላው የራሱን ሶላት ጥንቃቄ የራሱን ከቁርአን ጋር ያለውን ትስስር የራሱን ቁርአን ጋር ያለውን ለቅሶ አልፈተሸም ለሊት ተነስቶ በኹሹ መስገዱን አላየም ርቋል ከዚህ ይሄን አይቡን ረስቶታል اشتغلتم بعيوب الناس በሌላው ቢዚ ሆናችሁ አላህ እንዴት ይቀበላችሁ ከዱዓ ያገዱን فإني قريب ከተባለው በር ያራቁና በኢብራሂም ኢብኑ አድሃም ገለጻ እነዚህ 10 ነጥቦች ናቸው تلك عشرة كاملة الله ቅርብ ነው እነዚህን አስተካክለን እንማጸነው በሮቹ ለባሮቹ ክፍት ነው فإني قريب أجيب دعوة الداعي إذا دعان الله يلمنون يقبلال وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته